ሙዚቃ ትፈጪ ሰላም የኔን ፎቶ ያደርግሽልሽ ሙዚቃ ናፍቆት ካለብሽ ለምን ውዴ መሸታ ቤት አትሄጂም? እየገዘገዙ በማሲንቆ ቁጭ እያደረጉ እየመረቁ ያጫውቱሻል። ጭራሽ ሙዚቃ ትሄድያለሽ። እኔ ሰዎችን ሁሉ ተገልዬ ከሰው ከጌመሮች ሁሉ የተገለልኩት እኮ ትጋላላ ሞልቷል ውዴ። ሁሌ ስትመጭ የምትሞይው ነው ተሞላኩ። በጊዜ ባለመጣትሽ በመዘግየትሽ ብዛት እዚህ እህታችን ሞልተዋለች ውዴ። ሞላችሁ እኮ ሁሌ በተሸች ነው አምቲ ሞላችሁ እኮ ተሞላ። እሱማ ተሞላ። አትስጭኝ ችግር የለም። እኔ ትርፍ አልፈልግም። ከስረሻው ይደክምሻል ውዴ። አይደክመኝ አልተሸከምኳችሁ እቃ እየፈጨው አይደለ? ለምንድን ነው የሚደክመኝ? ምን ሆኜ ነው የሚደክመኝ? እስኪ ንገረኝ። ስወቃ አይደል? እኔ ድንግል ነኝ። ድንግል ያልሆነች ሴት ናት ሲደክማት የምታድረው። ባለትዳር ነሽ ሲደክማት የምታድረው። ስትወቃ ታድራለች። ጠዋት ላይ መጣ ከነ ነጃሷ ስታለቃቀስ ደከመኝ ስትል ትላለች። እኔ እኮ ወጣት ነኝ ቀልብጭ ያልኩ ወጣት። ምን ሆኜ ነው የሚደክመኝ ሳወራ? ገና 3 ሰዓት አወራለሁ። ጊፍት ጋላሪ እስኪሞላ ድረስ እንዲሁ እንደ ቁራ ስጮ ነው የማድረው። ምን ነው ባለቤትሽ እዚህ ቤት የለም? ምን ነው ተነኮሽኝ? ቤታዬ ነገሩን ትተሽ እባክሽን አስሞዬ። ኧረ ተይ ከሰው ተማሪ እሺ። ኧረ ጌም ብጫወት አይሰጡኝም ጋይስ። አየው በፍጹም ቤታዬ ማሜ ፕሬዝዳንት ጀቱን ይስጥሽ እባክሽን። ኧረ እኔ አልፈልግም የሱን ጊፍት። እሱ እያጫወታችሁ ሸቀሉ ብለዋል። እኔ አልፈልግም ጋይስ አልፈልግም። ኧረ ይስጥሽ ምን ችግር አለው? አንቺም እኮ እያጫወትሽ ነው። ኧረ እኔ አልፈልግም። የማሜ ፕሬዝዳንት እንዳይሞላልኝ ጀቱ አልፈልግም። ደግሞ የልጅ አባት ነኝ ምናምን ከእስር ቤት ተፈትቼ ብሎ ደግሞ ማለቃቀስ ይጀምራል።